እናረጋግጥበትን የህይወትን መውጫ ዋናውን የሰውነታችንን ክፍል እግዚአብሔር ልባችንን ጠየቀ። ልቡን የሰጠ ክርስቲያን ሁለመናው ይገዛል። ንጉስ እኮ መናገሻን ከተማ ከያዘ ዳርዳር ያሉት ከተማዎች ሁሉ ይገዙለታል። ስለዚህ አንድ ንጉስ የሚያደርገው መጀመሪያ ምንድነው? መሃል ከተማን መያዝ። እግዚአብሔርም ልብን መጀመሪያ መቆጣጠር የሚፈልገው ልቡ ለእግዚአብሔር የተማረከ ሰው ሁለንተናውን ለእግዚአብሔር ይሰጣል። ስለዚህ ኤልያስ ለምን ሁለት ልብ ትሆናላችሁ አላቸው። እግዚአብሔር አምላክ ከሆነ እርሱን ተከተሉ፣ ባል ደግሞ አምላክ ከሆነ እርሱን ተከተሉ አላቸው። ወደ ቀርሜሎስ ተራራ ህዝቡን ሁሉ ሰብስቦ ወጣ ነብዩ ኤልያስ። አምላክ ማን እንደሆነ እንዲያውቁ ስለፈለገ ነው። ቀርሜሎስ ማለት ፍሬያማ ቦታ ማለት የጽድቅን ፍሬ አጎንብሰው የሚለቅሙበት ነብዩ ኤልያስና ቅዱስ ኤልሳ ተግተው የሚጸልዩበት ተራራ ነው ቀርሜሎስ። ወደዛ ተራራ ወጣቸው። ከዛ በኋላ እንዲያላቸው መስዋዕትን እናዘጋጅ አላቸው። ወይፈን እናዘጋጅ፣ ከዛ በየብልቱ እንቁረጠው፣ መሰዊያም ሰርተን በላዩ ላይ እናድርግ። ከዛ እናንተም ያምላካችሁን ስም ጥሩ፣ እኔም ደግሞ የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ በእውነት እርሱ አምላክ ይሁን አላቸው። በዚህ ነገር ተስማሙ። ስለዚህ እነሱ ብዙ ናቸውና መጀመሪያ ወይፈን መርጠው በየብልቱ ቆረጡ፣ መሰዊያም አዘጋጁ። በመሰዊያው ላይ ስጋውን አኖሩና በዓሎይ ስማን እያሉ መተው ጀመሩ። በዓሎይ ስማ እያሉ ሰውነታቸውን በቢላ እየቆረጡ እያነከሱ እያሸበሸቡ ደረታቸውን እየደቁ በዓሎይ ስማን እያሉ መተው ጀመሩ። ግን የሚሰማም የለም፣ የሚያዳምጥም የለም። ለምን? የቅዱስ ኤልያስ መንፈስ በተራራው ላይ ስለነበረ። ከዚህ በፊት እኮ ያደርግላቸው ነበረ። መቼም ሰይጣን ለሚከተሉት ሰዎች በጀት አለው። ስለዚህ ከዚህ በፊት እንደሚያደርግላቸው አውቀው በዓሎይ ስማን ቢሉት የበዓል መንፈስ ግን በስፍራው ላይ የለም። ለምን? የቅዱስ ኤልያስ መንፈስ ወይም ደግሞ በቅዱስ ኤልያስ ውስጥ ያለው እግዚአብሔር መንፈስ ቅዱስ የበዓልን መንፈስ አርቆት ነበር። ይሄንን ማመን አለብን። አንዳንድ ጊዜ ሰይጣንን በጣም አግንነው የሚናገሩ ስለ ሰይጣን አግንነው የሚያወሩ ሰዎች አሉ፣ ግን በውስጣቸው ስላለው መንፈስ ቅዱስ የማያውቁ። በ40ና በ80 ቀናቸው ሲጠመቁ በልጅነታቸው በዚህ በመንፈሳዊ ልጅነታቸው በመንፈሳዊ ልደታቸው በዛ ቀን ያገኙትን ጸጋ ግን አያምኑ። የእግዚአብሔርን መለኮታዊ ችሎታ ግን አያምኑ። ሰይጣን ምንም ያልሞተ ጠላት ቢሆንም ግን የተቀጠቀጠ ጠላት ነው። በስሙ የሚሸነፍ ጠላት ነው። ሰይጣንን ለማሸነፍ ምንም አያስፈልግም። የሚያስፈልገው እግዚአብሔርን ማክበር ነው። ወገባችሁ የታጠቀ መብራታችሁ የበራ ይሁን። በሰላም መንገድ በመዘጋጀት እግሮቻችሁ ተጫንተው ይቆሙ። የመዳንን ራስ ቁር የሕይወትንም ሰይፍ ያዙ። በሃይማኖት ዝናር ወገባችሁን ታጠቁ ነው የሚለው መጽሐፍ ቅዱስ። የክርስቲያን መንፈሳዊ ትጥቁ የማይታየውን ኃይል በማይታየው ኃይል መምታት የሚችለው እግዚአብሔርን በማክበር ነው። እግዚአብሔርን ስታከብሩ ለእግዚአብሔር ስትኖሩ ሰይጣን ይሸነፋል። ለዛ ነው በብዙ ቦታ ትጉ፣ ከእግዚአብሔር ጋር ትጉ፣ በጸሎት ትጉ፣ በመንፈሳዊ ህብረት ትጉ እያለ ይነግረናል መጽሐፍ ቅዱስ። ከጌታ ጋር ትጉ፣ ከእግዚአብሔር ጋር ትጉ። ዛሬ ከማን ጋር ነው እየተጋነ ያለው? ከጠንቋይ ጋር ተክቶ የሚኖራል፣ ከዲያብሎስ አሰራር ጋር ተክቶ የሚኖራል፣ ከኃጢአቱ ጋር፣ ከበደሉ ጋር፣ ከስድቡ ጋር፣ ክፉ ከሚባለው አሰራር ጋር ተክቶ የሚኖራል። መጽሐፍ ቅዱስ ግን ከእግዚአብሔር ጋር ትጉ ነው። ውጤቱ የሚያምረው ከእግዚአብሔር ጋር ስንተጋ ነውና እንጂ የክፉ ነገር መጨረሻው አያምርም። የታወቀ እኮ ነው። ሰይጣን ደግሞ እሱን ብቻ እኮ እንድታመልኩ አይፈልግም። እኔን በግድ ስሜን እየጠራችሁ ካላመለካችሁ አይልም ሰይጣን። ብቻ እግዚአብሔርን ተውለት፣ እዛ ጊዜ ደስ ይለዋል። ስለዚህ ይህ እንዳይሆን ከእግዚአብሔር ጋር መትጋት ያስፈልጋል። ጥቅማችን ስለሆነ የሕይወታችን
ምንጭ ስለ የማይነጥፍ ህይወታችን ምንጭ ስለሆነ ማንንም የማይደፍረው ህይወታችን ምሽት ስለሆነ ብንኖርም ብንሞትም የማን ስለሆነ እግዚአብሔር ስለሆነ ቁንጫችን ድምዳሜያችን ሂደን የምንቆመው የህይወታችን ሁሉ ፍጻሜ የኑሯችን ሁሉ መገንደሚያ እግዚአብሔር ስለሆነ ከሱ ጋር ልንኖር ያስፈልጋል። ቢጮሁ የሚያዳምጣቸው አጡ። ከዛ በኋላ ዞር በሉ አላቸው። ዞር በሉ አሁን የእግዚአብሔርን ማዳን ይሁን የእግዚአብሔርን ታምር ይዋል። በ12 ነገደ እስራኤል ቁጥር 12 ድንጋይ ነብዩ ኤልያስ ወሰደ። በ12 ድንጋይ መሠዊያ ሰራ። ከዛ እንጨቱን ረበረበ። ወይፈኑን በየብልቱ ቆረጠው። ከዛ 4 ጋን ውሃ ሙሉ በመሠዊያው ላይ በእንጨቱ ላይ አፍስሶ አለ። በ4 ጋን ድገሙ አለ። ደገሙ። አሁንም 3ኛ ድገሙ አለ። ደገሙ። ከዛ በኋላ ለጸሎት ተበረከተ። ምን ብሎ ጸለየ ኤልያስ? አቤቱ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አንተ አምላክ እንደሆንክ እኔም ደግሞ ትእዛዝህን ቃልህን እንደፈጸሙ ይህ ሕዝብ ያውቅ ዘንድ ስማኝ አለ። አቤቱ ስማኝ አለ። ነብዩ ኤልያስ ቅዱስ ነው፣ የእግዚአብሔር ሰው ነው። በመጽሐፍ ቅዱስ ታሪክ ለመጀመሪያ ጊዜ ሙት ያስነሳው ነብዩ ኤልያስ ክርስቶስ ከመምጣቱ በፊት ወይም በሐሳዊ መሲህ ጊዜ እንደሚመጣም ትንቢት ተነግሮለታል። ምሳሌም ተመስሎለታል። ሲወለድ በእሳት የተጠቀለለ ነው። እሳትንም ከሰማይ አውርዶ የንጉሱን 100 ወታደሮች እንደገደለ ወይም እንዳቃጠለ መጽሐፍ ቅዱስ ይነግረናል። ታላቅ ነብይ ነው። ግን እኔ ትልቅ ነኝ፣ እኔ ቅዱስ ነኝ፣ እኔ ነብይ ነው ብሎ የቅዱሳንን ስም ላለመጥራት ወደ ኋላ አለ። እኛ እኮ ዛሬ እየተፈተንን ነው። የቅዱሳንን ስም ለመጥራት የድንግል ማርያምን ስም ለመጥራት ለእግዚአብሔር ታምነው አንገታቸውን የሰጡትን ደረታቸውን ለቆረጡትን ጀርባቸውን ለግርፋት የሰጡትን እስከ መጨረሻው ትንፋሻቸው ድረስ እስከ መጨረሻው ህቅታቸው ድረስ ለእግዚአብሔር ታምነው የድል አክሊል ያገኙትን የቅዱሳንን ስም እንኳን ዛሬ ለመጥራት እንፈተናለን። ነብዩ ኤልያስ ግን ከሱ በላይ ያሉትን አባቶቹን ጠራ። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እያለ ዛሬም በጸሎታችን ቅዱሳንን ልንጠራ ያስፈልጋል። ቅዱሳን እግዚአብሔር ከፍ ያለ የዙፋኑ መመኪያ ናቸውና የቅዱሳን ዕውቀት የእግዚአብሔር ዕውቀት ነው። የቅዱሳን ኃይል የእግዚአብሔር ኃይል ነው። የቅዱሳን ስልጣን የእግዚአብሔር ስልጣን። ይህንን ስላወቀ ነብዩ ኤልያስ የአባቶቹን ስም ጠራ። የነ አብርሃም ዛሬም የነ ተክለ ሃይማኖትን የነ አቡነ ገብረ መንፈስ ቅዱስን የነ ቅዱስ ክርስቶስ ሰምራ የነ ቅዱስ አርሴማ የነ ወለተ ጴጥሮስን የነ ቅዱስ ጊዮርጊስን የነ ቅዱስ ያሬድን የቅዱሳንን ሁሉ ስም እየጠራ ለነማጠነ ይገባል። ይህን ጸሎት ካቀረበ በኋላ የእግዚአብሔር እሳት ይላል። የእግዚአብሔር እሳት ከሰማይ ወረደ፣ ስጋውን በላ፣ ውሃውንም ላሰ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እዚህ ጋር ትልቅ ምስጢር አለ። ምንድነው ምስጢሩ? 12 ድንጋይ የ12 ነገደ እስራኤል ምሳሌ ናቸው ብለናል። 4 ጋር ስንት ጊዜ ነው ውሃ የተጨመረው? በ4 ጋር 3 ጊዜ 3 ጊዜ 4 ስንት ነው? 12 መሆኑ የ12 ሐዋርያት ምሳሌ ነው። ስጋው የትስብእት ነው፣ እሳቱ ደግሞ የመለኮት ነው። እሳት ከሰማይ ወርዶ ስጋውን እንደበላ መለኮትን በቃልነቱ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ምን አድርጓል? ወስዷል። በፍጹም ተዋህዶ ከብሮ ፍጹም አምላክ ፍጹም ሰው ሆኗል። ስለዚህ እሳት ወርዶ ወይፈኑን ወይም ስጋውን መውሰዱ ተዋህዶን ያስተምረናል። አምላክ ሰው መሆኑን ያስተምረናል። ከዛ በኋላ ነብዩ ኤልያስ ብድግ አለ። የተደረገለትን ተአምር አየ፣ አመሰገነ። ሕዝቡን ጮሁ፣ በእውነት እግዚአብሔር አምላክ ነው፣ እርሱ ብቻ ጌታ ነው፣ የፍጥረታት ሁሉ ፈጣሪ እውነተኛ አምላክ እግዚአብሔር ነው ብለው አመኑ። ለእግዚአብሔር ሰገዱ። በዛ ጊዜ ነብዩ ኤልያስ አካብን አሁን ዝናብ ይዘንብላቸው። ከኛ የሚጠበቀው ማመን ነው። እግዚአብሔር እኮ ብዙ ነገር ከኛ ይጠብቃል። የሰናፍጭ ቅንጣት ታህል እምነት ቢኖር ይህንን ተራራ ተነሳ
ተነቀልና ወደ ባህር ግባ ይታዘዝላችሁ ነበር። የተነጣጠሉትን ነገሮች ሲያስተውሉ የትናፍቅ ቅንጣት እና ተራራ በጣም የሚለያዩ ነገሮች ናቸው። እግዚአብሔር ግን ትንሿን ነገር አዝፎ ዋጋ አድርጎ የሚሰጥ የአንድ ቀንን መታመን የማይረሳ አምላክ ከልባችሁ ናችሁ። አሁን ለእግዚአብሔር መዘመር አለ፣ እግዚአብሔርን ማምለክ አለብኝ ብላችሁ ቆርጣችሁ ከልባችሁ ሆናችሁ የወጣችሁበትን ያችን አንድ ቀን እግዚአብሔር አይረሳም። የአንድ ቀንን መታመን የማይረሳ ጌታ ነው። ስሙ የተመሰገነ ይሁን። ማለት ሲሰግዱ በነብዩ ኤልያስ በኩል ዝናብ ሊሰጣቸው ነው አላቸው። ከዛውንም ነብዩ ኤልያስ ተንበረከከ፣ ራሱን በጉልበቶቹ መካከል አደረገ። ትሕትናውን ይገልጻል። ከዛ መጸለይ ጀመረ። የሚያገለግለውም ደቀ መዝሙሩ 7 ጊዜ ወደ ባህር ተመላለሰ አለው። 7 ጊዜ ተመላለሰ። 7 በዕብራውያን ፍጹም ነው። የቅዱስ ኤልያስ ጸሎት፣ እምነቱ፣ ትጋቱ ፍጹም ነበረ። ሰው ሳይተነፍስ መኖር ይችላል። ሰው መተንፈስ ይረሳል። የማይረሳ ጉዳይ ቢኖር ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት የልቡናችንን እንኳን የምናስወጣበት መንገድ ነው። መጸጸታችንን፣ መገፋታችንን፣ መበደላችንን የምንገልጽበት እግዚአብሔር መንፈሳዊ ጥበብ የምናውቅበት መንገድ ጸሎት ይባላል። ትጉ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተና ከመጣ በኋላ ግን የሚጸልይ ሰው እየተገረፈ እንደሚጮህ ሰው ነው የሚመስለው። ኤልያስ ጸለየ። በሰባተኛው ታናሽ ደመና ከባህር ስትወጣ ደቀ መዝሙሩ ሩጦ መጣና ለኤልያስ የሰው እጅ የምታስብ ደመና ከባህር ስትወጣ አየዋል። ነብዩ ኤልያስ ብድግ አለ። ጸሎቱ እንደተሰማለት ቆጠረ። ከዛ ለአክዓብ አሁን ሩጠህ ሂድ፣ ገስግሰህ ሂድ አለው፣ ዝናቡ እንዳያስቸግረ። በዛ ጊዜ ሰማዩ ከደመናው ከንፋሱ የተነሳ ጠቆረ፣ ብዙ ዝናብም ዘነበ ይላል። ርዕሳችን የኤልያስ ደመና ነው። እቺ ኤልያስ ደመና ኤልያስ ከጸለየ በኋላ የወጣችው ደመና በእመቤታችን ትመሰላለች። እቺ ደመና ከመውጣቷ በፊት ሁላችሁም እንደሰማችሁት ረሃብ ነበረ፣ ችግር ነበረ፣ መከራ ነበረ፣ ፈተና ነበረ፣ ማጣት፣ ጉስቁልና ሁሉ ነበረ። እቺ ደመና ከታየች በኋላ ግን ያ ረሃብ ተወገደ። ድርቁ በልምላሜ ተተካ፣ ማጣታቸው በማግኘት ተተካ። ዝናብ ዘነበላቸው፣ ምህረት ተደረገላቸው። እመቤታችን ወደዚች ምድር ከመምጣቷ በፊት